አሁን ባለበት ዞታ ነው ያለው። ከዛ ታጀመ ባለበት ግን ያፈሰ ነገር አለ ያው እሺ 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 እንግዲህ የቤቱ ስራ እንደዛ አይነት ድንጋይና ጭቃ ነው። ሲሚንቶ የለም ድንጋይና ጭቃ እንደዛ ተሰርቶ ጭቃ ይለጠፋል። ከተለጠፈ በኋላ እንደዛ ይለሰናል። ይሄን ቀባ እንግዲህ ሙዚየሙ ከተሰራ ወዲህ ባህልና ቱሪዝም ነው። አሰራሩ በጠቅላላው እንደዚህ አይነት ነው። ባህልና ቱሪዝም እንግዲህ ይሄን ኖራውን ብቻ ቀባ እንጂ ባለበት ፈርሶ የተጠጋገነ ነገር የለውም። ኦኬ ኦኬ ጣራው ወራጅ እንጨት ሰደንጨት ማገሩ ቀርከሃ የተማገረበት ጠፍር ነው። ጠፍር እንግዲህ የበሬ ቆዳ እየተቀደደ በዛ ነው የተማገረው እንደነበረ ነው። እንግዲህ በመጀመሪያ አፄ ምኒልክ ይህንንም ቤተክርስቲያኑ በሳር ክዳን ብቻ ነው የሰሩት። ከዛ በኋላ ግን ቤተክርስቲያኑ ይህንንም ንጉሥ ዘውዲቱ በቆርቆሮ አደረጉት። በዛ ቆርቆሮ እስካሁን ቆየ። አሁን ግን ሲያድስ ንጉሥ ዘውዲቱ ያደረጉትን ቆርቆሮ አንስቶ አዲስ ቆርቆሮ ከስር አድርጎ ነው ያደሰው። አሁን እንጨቱን አልነካም። እነሱ ከሰሩት በላይ ሌላ ማገር መጥቶ ቆርቆሮ መጥቷል። ከቆርቆሮ በላይ ማገር መጥቶ ሳር ከልሏል። የቆየው ከአፄ ምኒልክ ሳር ክዳን በኋላ እስካሁን ድረስ ንጉሥ ዘውዲቱ ባደረጉት ቆርቆሮ ነው። አሁን ግን ያን ቆርቆሮ አንስቷል። ይሄ ባህልና ቱሪዝም የሚያደርገው ቆርቆሮ ነው። እንጨቱ ግን እነሱ እንደሰሩት በጠፍር እንደተማገረ እንደነበረ ነው። ግድግዳው ከኖራው በስተቀር ያው ባለበት ፈርሶ የተጠጋገነ ነገር የለውም። ስንት ካሬ ይሆናል ጠቅላላ እንትኖች? እንግዲህ ያው በግምት ለማወቅ አልተቻለም። እንግዲህ ይኸው ግቢው ይኸው እንደምታዩት ነው። አዎ ቴክ ማዞች ይሄኛው ክፍል የንጉሱ የንግስቲቱ መመገቢያ ክፍል ነው። የሚመገቡበት ነው። እነዚህ የሚጠጡ ነገሮች ያው ወይን፣ ጠጅ፣ ጠላ የሚደረግበት ነው። ቅዝቃዜ ስላል ማለት ነው። ከዚህ ከአዲሱ እንጨት በስተቀር ያው እነሱ እንደሰሩት ነው እንደነበረ ነው። ይሄና ያ አንድ ናቸው። የዛ ማስቀመጫ ነው። ኦኬ ይሄኛው ክፍል ማር፣ ብርዝ፣ ስጋ ማስቀመጫ ነው። ይሄ የበሬ ቀንድ ነው። የስጋ መስቀያ ነው። ቀንዱ በድንጋይ ውስጥ ነው ያደረጉት። ከባድ ነገር ይይዛል። ያው ታናሽ ሽንጥ እንግዲህ በደንብ አድርጎ ይይዛል። ያው እዚህ ጋር ሰቅሎ መቁረጥ ብቻ ነው። የበሬ ቀንድ ነው። አሁን እንግዲህ ከባድ ነገር ይይዛል። ያው አንዳንድ ብልት ይይዛል። ይሄ እንግዲህ የነበረ ነው። ስጋ መስቀያ ነው። ይሄ አዳራሽ ነው። ስብሰባ ግብዣ የሚያደርጉበት አዳራሽ ነው። እዚህ ጋር የንጉሱ የንግስቲቱ የክብር ቦታ ነው። ተወራሪዎች በዛ ይገባሉ። ደጃዝማች መካከለኛው ራሱ በፊት በር ይገባሉ። ስብሰባ ግብዣም ባለ ጊዜ የሚያሰናብቱበት አዳራሽ ይሄ ነው። ይሄ አንድ ወጥ እንጨት ነው። ጠረጴዛ ነው። እግሩ ምኑም አንድ ወጥ እንጨት ጠረጴዛ ነው። ይሄኛው አንድ ወጥ እንጨት ነው። ይሄ ትልቁ በርሜል ነው። የጠጅ መጥመቂያ ነው። ጠጅ መጥመቂያ ነው። አሁን ይሄም አንድ ወጥ እንጨት ነው። ይሄ ከእንጨት የተሰራ ነው። አንድ ወጥ ነው። የጠላ መጥመቂያ ነው። ይሄም ሸክላ ነው። ጋን ነው። የጠላ መጥመቂያ ነው። ቀንዱ የስጋ መስቀያ ነው። ወደዚህ ወደ አዳራሹ ለመኳንንቱ የሚያስተናግዱበት ነው። የስጋ መስቀያ ነው። ኦኬ ኦኬ። ያ መካከል ያለው ጋን ነው። ያቺ ጥግ ያለችው ስራ ነች። ያበሻ አረቄ ማውጫ ነው።
ትንሿ ያ ቀርከሃ ያለበት ኦኬ የአበሻ አረቄ ማውጫ ነው የነበረ ነው። እሱ የጠጅ መጥመቂያ ነው። ይሄኛው ክፍል ምግብ ማሳረፊያ ነው። ምግብ የበሰለ ምግብ በዚህ በር ገብቶ እዚህ ጋር ያልፋል። ወደዚህ ወደ አዳራሹ ያው የሚያስተናግዱበት ነው። ምግብ ማሳረፊያ ነው። ይሄ ድስት ነው እንግዲህ መለሰኛው ሰታቴ የሚባል ሸክላ ነው። ይሄ ነው መለሰኛው ነው። ያ ትልቁ ዋናው ሰታቴ ነው። ይህ እንግዲህ ከምሳ በኋላ ከእንግዶቻቸው ጋር የሚዝናኑበት ነው። ይሄ ጽሑፍ የተመሰረተበትን ቀን የሚያስረዳ ነው። ባህር ዛፍ አለ። ይሄ ዘሩ ከአውስትራሊያ መሰለኝ ለኢትዮጵያ የመጀመሪያው ባህር ዛፍ እንግዲህ ይሄ ነው። ዋው! ይሄኛው አዎ። እንግዲህ ከዛ በኋላ አሁን እኛም እናስተዋውቃለን፣ ሰው ወደዚህ እንዲመጣ እናስተዋውቃለን፣ አገሩን ባህሉን እና እናንተ ያው እንግዲህ እዚህ አፄ ምኒልክ ለ22 ዓመት ተቀምጠዋል። ከዛ ወደ ፍልውሃ ነው የወረዱት። አድዋ ዘመቻ ከዚህ ነው የወረዱት። ሲመለሱ እዚሁ ነው የገቡት። ከዚህ በኋላ ያው ጊዮርጊስ እዛ አራዳ ጊዮርጊስ ሄዶ ነው ታቦት እንትና ይየተዛዛታል። አዎ። እና ቤተክርስቲያኑም እንግዲህ ይሄ ትልቁ አሁን በመጀመሪያ በእንደዚህ አይነት ነው የተሰራው። ይሄኛው የመጀመሪያው አፄ ምኒልክ የተከሉት ነው። ለኢትዮጵያ የመጀመሪያ ባህር ዛፍ ይሄ ነው። ይሄ ሁሉ ይሄ አሁን የምናየው ሁሉ ሜዳ ነው። እኛ ድሮ ግብር የምንከፍለው ለቤተ ክርስቲያኗ ነው። አሁን ከአፄ ምኒልክ ጀምሮ መረጃ ላለው ያቺ ግቢ ለክቶ ካርታ ሰጥቷል። ይሄ ከተማ ክልል ነው። እኔ አሁን ወረዳ አንዴ ሄጄ ነው ግብር የምከፍለው። እኔ እዚህ ነው የተወለድኩት። ቤቴ እዚህ ጸበሉ በላይ ነው። እና እንግዲህ ከአፄ ምኒልክ ጀምሮ አያቴ ነበሩ። አባቴ ምን በኃይለ ሥላሴ ጊዜ መናገሻ ፍርድ ቤት መዝገብ ይሰራ ነው። እና እንደውም ተቁስቋም በላይ ኮረኮንች ነው ያው ጣሊያን እንደሰራው። እንዳሁን መኪና አውቶቡስ ቅብጥሬ የለም። በእግር ተመላልሶ ነው እኛን ያሳደገ። ቤቴ እዚህ ታች ነው። ይሄ ወለድ ያለ ሜዳ ነው፣ እርሻ ነው በቃ። አሁን ያቺኑ 500 ካሬ ሰጥ ያለው እንግዲህ በእድሜም እንግዲህ በ35 አሁን እኔ 82ኛን እየጨረስኩ ነው። ጠንካራ ነው። 82 እኮ እንዴ ባለጸጋ ነው ትርሱ። በእውነት አልመስልም። ማርያም እሱን ነው ኮሞ። ምክንያቱም ምንድነው የጉልበት ስራ ሰርቻለሁ። ያ ከበሬ ጋር የብዙ ለፍተናል። ይሄ ዋናው ማሱ ነው እኮ የእንትን ስራ ሲሰሩ ያ የእግር መንገድ እኔ አሁን ትንሽ ቀዝቀዛ መኪና ነኝ። እመቤቴን ያስታውቃሉ። ከባለቤቴ ጋር አንድ ጉዳይ እንደው ስንሄድ ሄጄ እዛ ቆማለሁ። ታናድደኛለች። ውይ ካንተ ጋር መሄድ ትላለች። ማርያም አይዞት አባቴ። ያው የጉልበት ስራ ያገለግላል። ሙሉ ጤንነት ይሰጣል። መቀመጥ ከነጋ ወዲህ መኝታ የለም። እመቤቴ ልክ ነው። የመጨረሻ ከነጋ ወዲህ መኝታ በሽታ ነው። ልክ ነው።
እንግዲህ አሁን ቤተክርስቲያኑ በመጀመሪያ አሁን በእንደዚህ አይነት ነው የተሰራው። ማርያም የተሰራችው ይሄ አሁን ትልቁ ቤተክርስቲያን አሰራሩ ድንጋይና ጭቃ ነው። ጣራውም ያው በሳር ክዳን ነው የሰሩት። ከዛ በኋላ ነው እንግዲህ በጠርብ ድንጋይ በቆርቆሮ ያደረጉ ንጉሥ ዘውዲቱ ናቸው። አሁን በእንደዚሁ አይነት ሆኖ ተሰርቶ አልቆ ሲመረቅ 5395 ሰንጋ ነው የታረደ። 5395 ሰንጋ የተበላው ከመስከረም 21 እስከ ህዳር 15 ቀን። ያ በደንብ የተጻፈ ነው። ማርያምን በደንብ ተጽፏል። እና የሁሉ ሰንጋ ነው። የሰንጋ ደም በዚህ በጸበሉ እንደ ጎርፍ ይወርድ ነበር ይባላል። እመቤቴን ይሄ ትክክለኛ ነው። ቆይ በዛን ሰዓት አንድ ሰንጋ ያው ማንም ያመጣል። ስንት ይሆናል ዋጋ በዛን ሰዓት በግምት? እኔ ከደረስኩ በ30 ብር የሚያርስ በሬ ነው የሚገዛው። እኔ ከደረስኩ ማርያም ምን መሰለችው መሴና የሚቀልጥ ያለው 60 ብር 70 ብር በቃ 70 ብር። አዎ በሬ 100 ብር ካወጣ ጉድ ነው። ጉድ በእንዴ ታሪክ ከሊኮ ቀልቦ ይሄን ያህል ሸጠ ታሪክ ነው የሚባለው። በግ በቆዳ መልስ ይሸጣል። ያው ቆዳ ይዞ ይሄዳል ማለት እኔ እመቤቴን የአሁኑን ታሪክ ሳይ ግርም ነው የሚለኝ። እንዴ በጭራሽ ማን ነው የሚገዛው? ዶሮ ሺህ የጠቀሰው ዛሬ ምን መሬት ይሄ አፈር ከዚህ የራስ አባታው ከዚህ ከጸበሉ በላይ ነው። ስማቸው ኃይለ ማርያም ነው። የቴዬ ፈረሰኛ ናቸው ይባላል። እኔ ደርሼባቸዋለሁ ሸምግለው። ከዛ ከእሳቸው ተራስ አባተ ቀጥሎ የእሳቸው ቤት ነው። የቴዬ ፈረሰኛ ናቸው። አባ መጋል ነው የሚባሉት በፈረሱ ስም። ስማቸው ኃይለ ማርያም ነው። እሳቸው አንድ ደብተራ እዚህ የሚያገለግል ነበር። እንዲሁ ብቻውን ነው እዚሁ በመቃብር ቤት እየተቀመጠ ለሱ በ60 ብር ሁለቴ መሬት ሸጡለት። አፈር ማርያምን ሁለቱንም ቦታ ዛፍ ተከለ። ሲተከል ያው ሰውየው አሁን በህይወት የለም። እሳቸውም በህይወት የሉም። አርጅተው ነው በጣም አርጅተው ስጋ ይወዳሉ፣ በግ ያረባሉ። በቃ እኔ ኃይሌ ነው እንግዲህ ለእግራቸው ጫማ የለም። እንደ ልብስ በተቀዶ ይሰፋ እንደሆነ ነው እንጂ ገበያ ሄጄ በቁጥር በጭራሽ ተፈሪ ሱሪ እንደዚህ ይታጠቃሉ። በቃ በእግር ነው የሚሄዱት። ተፈሪ ሱሪ የሚባል ምን አይነቱ ነው? ተፈሪ ሱሪ አለ ያው ጠባብ ነው። ከዚህ በላይ ሰፋ ብሎ ከዚህ ጠባብ ነው። ለእንትኑም ይሆናል ለፈረሱ እንደ ቦላሌ ነገር አሁን አይችሉትም። ሰዎቹም የሉም። እዚህ ጋር ፈረሰኛ ይባላል፣ እዚህ ጋር ይለጠፋል። እሱ ፈረሰኛ ነው ስሙ። ልክ ነው። ቅርብ ጊዜ ቀርቷል። እኔ አለኝ አሁን እኔ ያለኝ ምንድነው የአባቴ ደንበኛ ነው የሰፋው። ወልዴ ይባላል። ጉራጌ ነው፣ መርካቶ ነው አለ። ነጭ ነው። አሁን እጀ ጠባቡም ጨርቁ መብሩቅ ነው። ማርያምን ጨርቁም የለ መርካቶ ተራ አይገኝም። ለወሳና እዚህ አጼ ምኒልክ በቅሎ ይጫናል። እኔ ያለ ብሼ ነው በቅሎ ይዛል። የአጼ ምኒልክ የበቅሎ ዕቃ ይጫናል እና ለወሳና ይታያል። የወሳና ባል በየዓመቱ ይታያል። የኔ ፎቶግራፍ አሁን የሌለበት ቦታ የለም ማርያም። እና ያንን ስፌት አሁን አይሰፉትም። ይሄ ሳሪያን ስፌት ኮት አይሰፉትም። አሁን ሰፊ የሚል ኧረ የታለ ሰፊ አሁን አይችሉትም። እሱን ድሮቹ ሁሉ አልቋል። እና እኔ የአባቴ ደንበኛ ነው። አሁን እመቤቴን ነው የምላችሁ እኔ ጋር መብሩቅ ነው። ጨርቁም አያልቅም። እኔ ምን እንደሆነ እኔ አልለብሰውም። ታዲያ ያው አንዳንዴ ለብሰዋለሁ። እና እንግዲህ እኛ ሰውዬ በ60 ብር ሁለቴ መሬት ሸጡለት። አንድ የሚያርስ በ60 ብር፣ አንድ የደረሰች ላም በ30 ብር። በ60 ብር ሁለት ከብት ገዙ። 60 ብር ተረፈ። ወይፈኑም ሲያርስ እንግዲህ የሰለጠው ነው እንደገዙ እንዲህ አይቻሉ። አፈር እንኳ በዛ ዋጋ ይሸጣል። እንኳን ዛሬ እንግዲህ ብቻ ምን ያደርጋል። ልክ ነው። ይሄ ብቻ ነው። አዎ እንግዲህ መኝታ ቤቱ ትንሽ
አልጋም ያለ እዛ ነው። ጣውላ ትንሽ ተማሪዎች ሰብረው እስከሚሰራ ድረስ ብለው አስተዳደሩ። ያቺስ እዛ ጋ ያለችው ምንድነች? እሱ አቡነ ጳውሎስ ይሄ አጥሩ እንዲታጠር ይሄ ግንቡ እንዲሰራ መሰረት ያስቀመጡት ነው። መሰረት አስቀመጡ። አሁን አጥሩም ሁሉ አልቋል። ይሄ የመኪና መግቢያም በግንብ አጥር አዎ ይሄ በሩም አሁን የመኪና መግቢያው አልነበረም። በዛች በትንሿ በር በኩል የእንጨት በር ነበር የጥንቱ። ይሄም አሁን እናንተ የገባችሁበት አንድ ተካፋች ነው። የእንጨት በር ነበር። ዙሪያ አጥሩ የቤተ ክርስቲያኑ አፄ ምኒልክ የሰሩት ጭቃና ድንጋይ ነው። በኋላ በኃይለ ሥላሴ ጊዜ ነው በሲሚንቶ የተሰራው። በዛን ጊዜ ይሄ ብረት በር ነው። አሁን ሰፋ እናደርጋለን ብለው አፍርሰው ብረቱን አስቀምጠዋል። አሁን ይሄ ሌላ ሊገጠም ነው። አሁን ይሄ መኪና መግቢያ የተሰራበት ምክንያት እዚህ ሜዳው ላይ ለእንግዳ ማረፊያ ቤት ተሰርቶ ከሙዚየሙ የተረፈ ብዙ ዕቃ አለ። ያ ዕቃ እዚህ መጥቶ እንዲታይ ነው እቅዱ። አሁን ቤቱ ብቻ ነው እንጂ የቀረ ሁሉ ነገር አልቆ ተሰርቷል። አሁን ቤተ ክርስቲያኑ በሙዚየሙ ጀርባ አድርጎ ያው መኪና እዚህ ድረስ ይገባል። ለዚህ ነው እቅዱ። ያን መሰረት ያስቀመጡ አቡነ ጳውሎስ ናቸው። አቡነ ጳውሎስ ሁሉ አልቋል አሁን። እና ያው ይሄ ዙሪያ አጥሩ እንግዲህ በኃይለ ሥላሴ ጊዜ ነው በሲሚንቶ የተሰራው። አፄ ምኒልክ በጭቃ ነው። አዎ ቤተ ክርስቲያኑ ውስጥም ሙዚየም አለ አይደል? ሙዚየሙ ያው በሩ ጋር ነው አለ። ቅርሱ አለ ይታያል። እሺ ይታያል። እሱን ታያላችሁ እንግዲህ። ይሄ ቤተ መንግስቱ ይሄን ይመስላል። እንግዲህ ይሄን ያህል ጊዜ አልጓል። ያው እንግዲህ አባታችን እንዳስረዱን ይሄን የምትመለከቱ እንግዲህ የመጣችሁ የአፄ ምኒልክን ቤተ መንግስት እንድትጎበኙ እናሳስባለን። እሺ ያው እሳቸውም እየተናገሩ ነው እንግዲህ። አዎ ኑልን፣ እንቀበላለን፣ እናስተናግዳለን። በሰላም ያምጣችሁ። ያው እንጠብቃለን እንግዲህ ምንም ችግር የለ። የአፄ ምኒልክ እንግዲህ የመሰረቱት ቤተ መንግስት እስካሁን ድረስ አለ። መታችሁ እንድታዩ እንግዲህ እግዚአብሔር ፈቃዱ ይሁን። ሰላም ሁኑልን። አሜን። Well, this is the first palace of Emperor Minilik, and it's on top of Toto area. And if you look at the architecture, it's made of stone and just sand and nothing else. And then all these ones here, this is the area where they keep the touch. This is made here, kept here, and then talla and other things they make it here. So this one is called ensara in Amharic, and it's really amazing. If you look at outside, it's very hot today, but inside, if you see it, you feel very cool. And you can imagine all the food that's made here will stay fresh for guests. And on here, on top here, this is where they hang the meat, the different parts of the meat for the guests, and it's cut from here because in Ethiopia traditionally, when they are made, a lot of people like to eat raw meat, so different types of cuts of raw meat will be kept there, and people will be served there. And these are the different shakla, that means clay pots, where a lot of things such as talla and meals such as doro and other things are being made. So even if you look at the floor, that's the floor. They have not changed the originality of the floor, except that they have been washed in from time to time to prevent from a lot of dust getting in there. And this is the main banquet hall, and this is where the podium for the kings and queens. And then the next one is, and then this table here is carved out of one single wood. Don't really know what it's showing, but it's really interesting because it's very solid wood, solid still. And if you look at the windows, they're old types of windows. Some of the windows you can see in Rome and France, the same type of
windows and the ceiling. They have got very high ceilings, and that's why it's really cool. You know, if you come and feel it here. Outside it was kind of warm, kind of hot to warm. There are certain areas where the shade is kind of cool, but it's really nice. It's really nice. And you can see here, here it's made inside of they put straw, and then they put chica or mud mixed together with water. They make it like a paste, and that's how they plaster it. And then it's been painted white. I think it's the original, still the original color. These electrical things, they have been made recently. I believe in the past the mains were here, where they were here. Yes, the ones here. And then if you look at this wood, አባታችን ይሄ እንጨት ምንድን ነው? እንጨቱ ጽድ. It's very strong wood. It's solid. Really. Wood. I don't see that any houses are made of so strong structure. ይሄኛውስ ዝም ብሎ ልጆች ናቸው ያመጣት። ኦኬ በሩ እንትን እንዳይዘጋ ምናምን ነገር እዛ ጋር ነው። And then this is the dining room where the king and queen would dine, and the other guests would dine up there. Yeah, the big bed. And this is a kind of a fridge. Yes, look here, it's a kind of a fridge. You can open it here. You can open it here and see the drinks or food items will be kept here. It's really here. Yes. Oh yeah, but similar to a fridge. See, really nice. Imagine. But by the way, in Ethiopia, it's a very, very cold place, especially where we are, very high altitude. Kabaro ላይ ስንት ይሆናል? ጫማው ከፍታው የእንጦጦ ከፍታው ስንት ይሆናል? ሁለት ሺህ ምናምን ነገር ከሁለት ሺህ በላይ ይሆናል። It's very high up. And this is where they keep the meats again, and then there is for honey and meat, because honey is a prestige, real pure honey, and meat is fresh meat. Yes. And then there is another. This is the store where the meat are cut and kept, so that when serving time comes, there is no rushing about. So everything is kind of meticulously planned. Very interesting, you know. It is amazing. If you look at the doors, they are high. Look. It's very high. Yeah, very high. Yeah. It's like 150 years ago. Oh yeah, about that time, 150, around that time. It's amazing. What about that? ይሄ ምንድን ነው? መኝታ ቤት ያልኳቸው። That's the bedroom. The king, yeah? And the king and queen. But ምንድን ነው? የክብር ልብስ፣ ጌጣጌጥ፣ መሳሪያ ማስቀመጫ ክፍል። ኦኬ መሳሪያቸው አሁንም አለ። አንዳንድ ቦታ ሙዚየም ነው። ሙዚየም ነው። ዋናው ሙዚየም ነው ያለው። ቆመ ጠብቀኝ ነው የሚባለው አይደል? አዎ መሳሪያው? አዎ ቆመ ጠብቀኝ። አዎ ቆመ ጠብቀኝ ነው የሚባለው ማለት አንዴ ከተከሱ በኋላ so once they fire they have to load the gunpowder. It seems like gunpowder with some kind of cartridge, so they clean it. You know, you may have seen the cowboy movies, like in the old western movies, similar to those ones, very old ones, and really shoots. If it gets you, it gets you. Yeah, this. What about this? That's their bedroom where the Queen and the king. Queens stay. Unfortunately, we are unable to see it at the moment because there is still some maintenance work being done here, and soon it will be opened. It's more than 115 years. አባቴ ይሄኛው በምን ነው የሚያደርጉት? ጭቃ በጭድ ነው የሚቦካው። በምን ነው የሚቦካው? ጭድ ጭድ ያው ተቆፍሮ ውሃ እየተጨመረ በሱ ይቦካል። እሺ ይቦካል። ኦኬ ሲቦካ ያው ሙጭጭ ብሎ ይይዛል። አይለቅም። ባለሙያ ይለስነዋል። ባለሙያ ነው የሚለስነው። ሌላ ሰው ሊለስን አይችልም። የማያውቅ ሰው አይለስንም። ያበላሻል። በለሰኛ አለ ራሱ። ምንድነው የሚባለው? ሶስት የመትር አንዴ ቁረጥ። ሶስት የመትር አንዴ ቁረጥ ነው የሚባለው። They have got a principle here. They measure 3 times, and they kind of measure it 3 times, make sure so that there is no wastage, and they cut only once. Efficient, really efficient ways of really doing things. And if you look at the roof, they are thatched roof so that the water will flow down. Look, amazing, you know.
if you look at it, the architecture, and this is the ይሄ የሳቸው እንትን ነው ሰንደቅ ዓላማው ይሄኛው አይደለም። ይሄ አሁን ነው። አሁኛይቷ ቤትስ ምንድን ናት? የእንግዳ ማረፊያ አልኳቸው። የእንግዳ ጌስት ሩም። እንግዳ ሲመጣ ዛፎ ያው በተጠራ ጊዜ ያነጋግራል። ኦኬ ጌስት ሃውስ አሜዚንግ። ስንት እንግዳ ያርፍበታል? አንድ ቤተሰብ ሊያርፍበት ይችላል? ያርፋል። አዎ ሰፊ ነው። ያው ክፍል ምናምን ነገር የለውም። አንድ ወጥ ነው፣ ሰፊ ነው። one family can stay there። አልጋ ምናምን ይኖራቸው አለ። አልጋ እዛ ነው። አንድ ጠፍር አልጋ ነው አለ። ሙዚየም አለ። ኦኬ የጠፍር ነው እሱ እንግዲህ ያው እቺ ዛፍስ መሀል ላይ ያለችዋ ፕሪም ናት። ኦኬ ፕሪም የድሮ ነው። that's a plum tree. If you look at the plums here and then the ones here, yeah, it's a plum tree. We call it prim in Amharic. Interesting. ሌላ ትክክል አለ እዚህ ውስጥ እዛ ቆስጣ ምናምን ነው ማለት ቆስጣ ጎመን ያው ተቀል ጎመን ያው ሁሉ እንትን ብሏል። ነጭ ጎመን የሚባል አለ እንግዲህ ያው ሁሉም አሁን ያው እየተቆረጠ እየተበላ ነው። ፀሐይ ስለሆነ ነው። አዎ ፀሐይ ስለሆነ እንትን ያደርጋል። ነገር ይሆናል። እኛ ለምንድን ነው ፀሐይ ምን ነው እርሶ ፀሐይ ነው የሚሉት? በድሮ ጊዜ አባቶቻችን ፀሐይ ነው የሚሉት፣ እኛ ግን ፀሐይ ነው የምንለው። እንግዲህ ያው ምንም ያህል አልተለያየም። ልክ ነው። ግን በጣም ደስ የሚል ግቢ ነው። This is the church of Ntoto Mariam, Mary's Church. It's a very, very famous historic church, and attached to this church there is a holy water place, Tzabal. In Amharic we call it Tzabal place, and it heals a lot of people who have got different kinds of ailments, and a lot of people come here to sit down, and if you look at it, it's very peaceful environment. And sometimes when you're praying, you need a quiet place to pray, and it's a perfect place to pray. And if you look at the architecture, it's ancient church architecture with the dome on top and the cross on top, and people really sit down on the steps here, and they listen to evening sermon by different priests that work or are part of the church. And there are different entrances because in Orthodox Christianity, male and females, I believe they don't enter to the same gate. And if you want to enter, you have to be fasting, you have to confess. There's a lot of things attached to entering into the church. So it's the elderly, the ones who are considered to be part of the church congregation that frequently enter inside the church. Irrespective of that, you're more than welcome to sit down outside and pray, and then listen to the ceremony, which is really beautiful, with a lot of incense and candles and hymns that are being sung. And then there are some priests down there. They believe they are part of the Ntoto Mariam Church. It's amazing. The most important thing that I really admire is that if you look at the stone cutting there, it's done such accurately, yes, and it's been here for years and years and years without no wear and tear. Yes, maintenance will be done as and when required by the congregants or people that are visiting from abroad. There's a lot, donation can be given,
and there may be some children And the studying King here. Menelik, he's going to Adwa from here. Yeah, and King Menelik, when he went for the Battle of Adwa, the famous Battle of Adwa, in which Ethiopia won the Italians, and the Italians lost badly. They came from, they started the journey from here. You see, so there's a lot of sentiments attached to this very, very holy place. And if you look, it's so peaceful, you know, really, to be honest with you. It's really peaceful, and you feel the presence of God here. Really, you know, Ethiopia is a blessed country, and a lot of religions are here: Islam, Christianity, and Protestants, and they really pray. You see, Ethiopians, what's unique about them is that they truly pray. Yeah, and which we must, you know, be advocating to other nations that, you know, that kind of, you know, are busy. Don't mind me saying that, are busy with their life. Yeah, but always thanking God, and they do thank God. You know, everybody thanks God, but in Ethiopia, they make it a daily routine to thank God. You see, the big difference here. And a lot of times when the people retire, they become part of the church, so there's a community there that takes care of them every need. So there is something called Iddir, and there is something that helps them be part of the Iddir. So when there is a death in the family, or when there's a wedding or some kind of ceremony, so they share and come up with the funds which they contribute every month, and that's very important. You see, communal living and community feeling are part of the church as well. This is very, very, very important. Very important. But beautiful compound. Yeah, Really beautiful. it's amazing. Yes. And there is a loudspeaker, the original old type of loudspeaker, and the people, they hear the priests, the presiding priests for the ceremony. I think each morning they change, and they do have ceremonies very early in the morning in Ethiopian churches. They do have very, very early. And this is a unique writing, Ethiopian writing, Amharic writing, alphabets, very unique. Yeah.